ሰላም ጤና ይስጥልኝ። ይህ የዶክተር ኮምፒውተር ዩቲዩብ ቻናል ነው። ዛሬ የማስተምራችሁ ስለ ኤክሴል መሰረታዊ ነገር ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ትምህርቱ እንሄዳለን። እንግዲህ አሁን ማሳያችሁ የመጀመሪያው ስለ ኮለመን ነው። ይሄ የኤክሴል ይባላል። የምንሰራበት ኤክሴል ወርክ ቡክ ይባላል በአጠቃላይ። እዚህ ጋር ደግሞ የምታዩት ከስር ሺት ይባላል። ሺት እንደዚህ አድ አድርገን መጨመር እንችላለን። ስለዚህ አንድ ኤክሴል ወርክ ቡክ ላይ ብዙ ሺቶች አሉ ማለት ነው። ሺት 1 ሺቶች ስር እያለ ይሄዳል። እንግዲህ ኮለምን የምንለው ኤ ቢ ሲ ዲ ኢ ኤፍ ጂ እያለ እስከ መጨረሻ ኮለመን ይባላል ማለት ነው። ይህ ደግሞ ወደ ታች ሁለተኛ ላይ ደግሞ የምናየው ሮ ነው። ሮ ማለት ደግሞ እንዲህ ወደ ታች 1 2 3 4 5 6 እያለ እስከታች የሚሄደው ሮ ይባላል ማለት ነው። ሌላው ደግሞ ምንድነው? ሶስተኛ ላይ የምናየው ሴል ነው። ሴል ማለት ምንድነው? አንድ ኮለመን እና አንድ ሮ ኢንተርሴክት የሚያደርጉበት ቦታ ማለት ነው። ለምሳሌ እዚህ ጋር ክሊክ አረኩኝ። ይሄ የኤ እና የዋን ኢንተርሴክሽን ነው ማለት ነው። ይሄ ሴል እንለዋለን ማለት ነው። ሴል ማለት እያንዳንዱ ኤክሴል ላይ ዳታ የምናስገባት አንዷ ክፍል ሴል ትባላለች። ያ ደግሞ የኮለም እና የሮ ኢንተርሴክሽን ነው ማለት ነው። ለምሳሌ ዝም ብዬ ራንደምሊ አንድ ቦታ ክሊክ ባረግ ይሄው እዚህ ጋር በኮለመን ኪው በሮ 13 ነው ማለት ነው። ስለዚህ ይሄንን ኔሚንግ ኤክሴል ኔም ይባላል በሌላ አጠራር። የኤክሴል ኔም በቀላሉ ለማወቅ እንደዚህ ኮለመን እና ሮ ከምትቆጥሩ በቀላሉ እዚህ ጋር ኔም ቦክስ የምትባላለች እቺ ከፎርሙላ ባር በስተጀርባ ኔም ቦክስ በቀላሉ የናንተ ሴል ያረፈበትን ቦታ ይነግራቸዋል። ያ በቀላሉ አይደንቲፋይ ለማድረግ ይጠቅማቸዋል ማለት ነው። የኤክሴል ስም ማወቅ ደግሞ ያው ለፎርሙላዎች ስለሚጠቅም ማለት ነው። ሌላ ኢንተሪንግ ዳታ ነው። ዳታን ወደ ኤክሴል ማስገባት ነው። ለምሳሌ እዚህ ጋር ሴልስ ልበልና ሴልስ እንደ ታይትል ሴልስ ብዬ አስቀምጬ እዚህ ጋር እዚህ ጋር ዝም ብዬ ጃንዋሪ ፌብሩዋሪ ማርች ሴልስ አልኩኝ። አሁን እዚህ ጋር ብዬ ቁጥሮችን ላስገባ። አሁን እዚህ ጋር ሴልስ ብዬ ጃንዋሪ ፌብሩዋሪ ማርች ብዬ ሴልስ አማውንታቸውን አስቀመጥኩኝ ማለት ነው። ይሄ በቀላሉ ዳታን ማስገባት ይባላል። እንግዲህ ዳታን ሳስገባ ምንድነው ያደረኩት? እያንዳንዱ ኤክሴል ሴል ላይ ክሊክ እያደረኩኝ አስገባውኝ ማለት ነው። እና መጨመር እችላለሁ። ፌብሩዋሪ ማርች አፕሪል እንደዚህ ያላችሁ በምትፈልጉት መልኩ ዳታውን እየጨመራችሁ መሄድ ትችላላችሁ ማለት ነው። ቀጣይ ምንድነው ማሳያችሁ? ሪሳይዝ ኮለመን ማለት ነው። ኮለመን ማለት ነው። አሁን እንግዲህ ቅድም ኮለመን ምን እንደሆነ ነግራችኋለሁ። እስኪ ለዛ እንዲመቸን ይሄን ተለቅ ተለቅ ላድርገው ማለት ነው። ይሄን እስኪ ተለቅ ተለቅ ላድርገው። እዚህ ጋር ተለቅ ተለቅ ሳደርገው እንደምትመለከቱት ፌብሩዋሪ የሚለው እዚህ ጋር ተደብቆብናል። ፌብሩዋሪ ነው የሚለው ሬ የሚለው አይታይም። ስለዚህ እንደዚህ አይነት ነገሮች ሲኖሩ ምንድነው የምናደርገው? እዚህ ጋር ኤክሴል ላይ ኮለመኑ ላይ እንዲህ ስናደርግ ወደ ፕላስ ሳይን ትቀየራለች። እቺ ጥቁሯ የተገለበጠችው ቀስቷ ሳትሆን ታያችኋል። እዚህ ጋር እንደዚህ ስትሆን ማለት ነው እንደ ፕላስ ሳይን ስትሆን እንዲህ ትይዛላችሁ ሳትለቁት። ከዛው እንዲህ ያው ታስጠጋላችሁ ማለት ነው በቀላሉ። ሌላው ምንድነው? ይሄ ኮለመን አጀስት ማድረግ ማለት ነው። ኮለመን ሪሳይዝ ማድረግ እንደዚህ ሪሳይዝ ታደርጋላችሁ፣ ሰፋ ሰፋ ታደርጋላችሁ። ሌላ አሁን ይሄ ተጠጋጋ በጣም ሮ ማለት ነው። ስለዚህ ምን ታደርጋላችሁ? ሮውን ደግሞ እንዲህ ልክ እንትና እንዲህ ስትሆን ፕላስ ሳይን ስትሆን እንዲህ ታደርጋላችሁ ማለት ነው። ሌላ ደግሞ ምንድነው ከዚሁ ጋር ተያይዞ ኮለምና ሮ አጀስት ከማድረግ ጋር ተያይዞ ለምሳሌ እንደዚህ ቢሆን አሁን ሁሉም ተመሳሳይ ዳታ ሆኖ ነገር ግን አንድ በአንድ ሳይሆን
ገና ሁሉንም አንድ በአንድ ከምታስተካክሉ አሁን ይሄ ተመሳሳይ ሳይዝ ያላቸው ዳታዎች ቢሆኑ አንድ በአንድ ከምታስተካክሉ ምን ማድረግ ትችላላችሁ? ይኸውች ልክ የተገለበጠች ጥቁር ቀስት ስትሆን የዛ ኮለመን ላይ ማለት ነው። አሁን ይሄ ኮለመን ላይ እንድታሳርፉና ባዶ ቦታ ሳይሆን እንዲህ ኮለመን ላይ ያሳርፋችሁ የተገለበጠች ጥቁር ቀስት ስትሆን ክሊክ ታደርጉና ማውዛችሁን እንዲህ ድራግ ታደርጋላችሁ። ከዛ ሴሌክት ያደርግላችኋል እነዚህ ተመሳሳይ ኮለመኖች ማለት ነው። ከዛው አንዱን ትይዙና እንጂ አጀስት ስታደርጉ ሁሉን አንድ ጊዜ አጀስት ያደርግላችኋል። ያ ደግሞ በቀላሉ አጀስት ለማድረግ ሮም እንደዛው ድንገት ሁሉም ሮዎች ተመሳሳይ ከሆኑና ሮዎቹ እንዲህ ጥቅጥቅ ካሉ ልክ ሮው ላይ እንዲህ የተገለበጠች ጥቁር ቀስት ስትሆን እንዲህ ታረጉና ሴሌክት ታረጋላችሁ መጀመሪያ። ከዛ ከመሃል አንዱን ይዛችሁ ዝም ብላችሁ እኩል የማለት በቀላሉ ሁሉንም ሮዎች በቀላሉ እናንተ የምትፈልጉት ሮዎች ሴሌክት አድርጋችሁ ሪሳይዝ ማድረግ ትችላላችሁ ማለት ነው። እንግዲህ ሪሳይዝ ኮለመን ሪሳይዝ ሮ አድርገናል። አሁን ፐርፎርም ኤ ሲምፕል ካልኩሌሽን ማለት ነው። አሁን ለምሳሌ ሲምፕል ካልኩሌሽን እዚህ ጋር ልምጣና ቶታል ጨምር ቶታል እዚህ ጋር ቶታል ማለት ነው። ስለዚህ የሴልስ ቶታሉ ማለት ነው እዚህ ኳልቱ ሰም እልና ከዛው ቅንፍ ከፍታለሁ። ቅንፍ ከፍቼ ከዛው ይሄ ሰም ያለው የት ላይ ነው? የጃንዋሪው ቢ4 ላይ ማለት ነው። እዚህ ጋር ቢ4 ላይ ከዛው እዚህ ኳልቱ ሰም ስላልኩኝ ምንም መጨነቅ አያስፈልግም። ምን ታረጋላችሁ? ድራግ ማርክ ትችላላችሁ። እንዲህ ድራግ አድርጋችሁ እስከ አፕሪል ያለው እንዲህ ማስገባት ትችላላችሁ። ከዛው ቅንፉን ዘግታችሁ ኢንተር አድርጉት። በቀላሉ እንደዚህ ቶታሉን ያስገባላችኋል ማለት ነው። ከዚህ ጋር ተያይዞ እንትን ፎርማቲንጉን ላሳያችሁ። እዛ ላይ ታይትል አልጨመርኩም፣ ግን ይሄ በኢትዮጵያ ብር እንዲያስቀምጥላችሁ እንዴት እንደምታረጉ ላሳያችሁ። ስለዚህ እዚህ ጋር ትመጡና እንዲሁ ሴሌክትድ ሆኖ እነዚህ አንድ ላይ ላርጋቸው እንደውም አጠቃላይ እነዚህ አማውንቶቹን ፎርማት ሴልስ የሚላል እዚህ ጋር ፎርማት ሴልስ። ከዛው ይሄን ታይፑን ከረንሲ እናደርገዋለን። ከረንሲ ማለት ነው የገንዘብ ማለት ነው። ከዛው ከዚህ ውስጥ የኢትዮጵያን ለማድረግ ኢቲቢ የሚላል ይሄው ኢቲቢ ብለህ ሰርች ታደርጉና ታረጋላችሁ። ከዛ ኦኬ ያው ትንሽ እንደቀድሞ አጀስት ማድረግ ይፈልጋል። ከዛው ይሄው ኮለምን አጀስት ማድረግ ይፈልጋል። ኮለምን አጀስት አድርጋችሁ ያው በኢትዮጵያ ብር እንዲህ ያስቀምጥላችኋል ማለት ነው። አሁን ኮፒ ኦር ፊል ፎርሙላስ ነው። እንግዲህ ይሄ ምንድነው? ሌላ ተመሳሳይ ዳታ እንደዚህ አይነት ዳታ ቢኖር እነዚህን ቶታሉ እንዴት ነው የምትሰሩት ለማለት ነው። ለምሳሌ የተወሰነ ዳታ ዝም ብዬ ኮፒ ላድርገውና እዚህ እንዲ ሴሌክት አድርጌ ፔስት ላድርገው፣ ችግር የለውም። ያው ለኤግዛምፕል ስለሆነ የተወሰነ ይሄ ልቀይረው። ራንደምሊ ይቀየርኩኝ ልሄድ ኮፒ አድርጌ ነው ያስገባሁት። እሺ አሁን ኮፒ አድርጌ ያስገባው ትንሽ ሳይዟን ልጨምር። ኦኬ አሁን ኮፒም እንዴት እንደሆነ አሳይቻችኋለሁ። እንዲህ ሴሌክት ታረጉና ኮፒ አድርጋችሁ የምትፈልጉት ቦታ ላይ ሄዳችሁ ፔስት ማድረግ ትችላላችሁ። እንዲህ ራይት ክሊክ ፔስት፣ ወይም ደግሞ ኮፒ ስታደርጉ ስትፈልጉ ከኪቦርዳችሁ ላይ ኮንትሮል እና ሲን፣ ፔስት ስትፈልጉ ደግሞ ቦታ እንዲትመርጡና ለምሳሌ ሽትቱ ላይ መጥቼ እዚህ ጋር ደግሞ ኮንትሮል ፕላስ ቪን ብትነኩ እንዲህ ፔስት ያደርግላችኋል ማለት ነው። እና ለምሳሌ ድጋሚ ላሳያችሁ። ይሄን ኮፒ አደረኩኝ። ለምሳሌ እንደውም ሙሉ ላሳያችሁ ኮፒ አድርጌ እንዲህ ሙሉን ሴሌክት አደረኩኝ፣ ኮፒ አልኩኝ። እዚህ ሽትቱ ላይ መጥቼ ያው ኮንትሮል ፕላስ ቪን ብነካ እንዲህ ፔስት ያደርግልኛል ማለት ነው። ስለዚህ ኮንትሮል ፕላስ ሲነክታችሁ ኮፒ ታደርጋላችሁ። የምትፈልጉት ቦታ ሄዳችሁ ኮንትሮል ፕላስ ቪ ስታደርጉ ፔስት ያደርጋል ማለት ነው። አሁን ቀጣይ ደግሞ የፎርሙላ ኮፒ የዳታ ኮፒ አሳይቻችኋለሁ። የፎርሙላ ኮፒ ደግሞ አሳይቻችኋለሁ። ፎርሙላ ኮፒ ማለት ምንድነው? ይሄን አሁን ቶታሉን የነዚህን ገና አልሰራውኝም፣ የዚህን የሰራሁት። ስለዚህ እንዲህ ሪስፔክቲቭሊ ወደ ታች እነዚህን ቶታል ለመስራት ቁጭ ብዬ ፎርሙላ መጻፍ አይጠበቅብኝም።
ስለዚህ ፊል አደርገዋለሁ ማለት ነው። ፊል ስለዚህ ፊል ማድረግ ደግሞ እንዴት ነው? እዚሽ ጋር እንዲሽ ክሊክ ታደርጉና እዚህ ጫፍ ላይ ታያችኋል። እቺ ጥቁር ትንሽዬ በጣም አነስ ያለች የጥቁር ፕላስ ስታገኙ የዛኔ ማውዛችሁን ክሊክ ታደርጉና ወደ ታች ድራግ ታደርጋላችሁ። እንደዚህ ያደርግላችኋል። ወይም ደግሞ ምን ታደርጋላችሁ? እዚሽ ጥቁር ፕላስ ሳይን ስትሆን ደብል ክሊክ ታደርጋላችሁ። አንዴ ደብል ክሊክ ደብል ክሊክ ስታደርጉ እስከ ዳታ እስካለ ድረስ ራሱ ፊል ያደርጋል ማለት ነው። ይሄ በቀላሉ ዳታን እንዲህ ፊል ማድረግ ወይም ደግሞ አንድን ፎርሙላ በቀላሉ ማስገባት ይችላላችሁ ማለት ለሌሎች። ሌላ ኢንሰርት ቴብል ነው። አሁን ለምሳሌ ይሄን ዳታ እንደዚህ ያስገባል። ከዛ በኋላ ትንሽ ያማረ እንዲሆን አሁን ይሄ ፕሪንት ልናደርግ ብንል እንዲህ ኮንትሮል ፕላስ ፒን ፕሪንት ብንል ይሄ እንደምታዩት ምንም እንትን የለውም ማለት አያምርም ማለት። ስለዚህ ለዚህ ቴብል ማስገባት አለብን ማለት ነው። ቴብል እንዴት እንደምናስገባ አሳያችኋለሁ። እዚህ ትመጡና ይሄን ጃንዋሪ እስከ ፌብሩዋሪ እንዲሁም ቶታል እስከሚለው እንዲህ ሴሌክት ታደርጉና ከዛው እዚህ ጋር ፎንት የሚለው ግሩፕ ውስጥ እዚህ ጋር ይታያችኋል። ይሄ ቦርደርስ የሚለው ላይ ትመጡና ኦል ቦርደር የሚለውን ትመርጣላችሁ። ያው እንደምትመለከቱት ለሁሉም ቦርደር አስገባልኝ ማለት ነው። ይሄን እንዲህ ሴሌክት አድርጌ እንዲጠጋ ማድረግ እችላለሁ ወደ ኋላ። አሁን እንደምትመለከቱት ለሁሉም ቦርደር አስገባልኝ። እዚህ ጃንዋሪ የምትለው አሁን ሃሽ እንደዚህ ሃሽ ሲያደርግባችሁ ዳታ ምንድነው ሲዋጥ ነው። እዚህ ጋር ይታያችኋል። ይሄ አሪፍ ኤግዛምፕል ነው። እንደዚህ የሃሽ ካራክተር የሚመጣ ሲዋጥ ነው። እንዲቀስ ብላችሁ አንድ ኮለመን ከሆነ ማኑዋሊ አንዷን እሷን እንዲህ ማስተካከል ትችላላችሁ። እና ይሄው ቴብል አስገባውኝ ማለት ነው። ያው ቴብል እንግዲህ ስታስገቡ ዳታችሁን ማሳመር ግዴታ ነው። ይሄን ቦልድ ማድረግ እነዚህ ነገሮች የቶታሉን ደግሞ ለየት ያረ ማድረግ እንደዚህ አሪፍ ነው። አንዳንድ ጊዜ ደግሞ ከለርም መጠቀም አሪፍ ነው። የተለዩ እንትኖች እዚህ ጋር ከለር ፊል አለ። በጣም ደማቅ አድርጋችሁ በጣም እንትን ሳይሆን የሆነ ስላይትሊ ቶታል መሆኑ እንዲታወቅ ብቻ። ስለዚህ በጣም ቀላል ማሙላችሁ አታበላሹት። ሴልስ የሚለው እንደዚሁ እቺን እንዲያርጋችሁ መርጅ የሚባል ነገር አለ። መርጅ ማለት እነዚህ ሮዎቹን ጨፍልቆ አንድ ላይ ኮለምኖቹን ጨፍልቆ እንዲመርጅ ያደርግላችኋል። ይሄ እንዲህ ማድረግ ትችላላችሁ። እንደዚህ ሴልስ ሰራው ማለት ነው። ይሄ በቀላሉ ፎርማት ማድረግ ይባላል። ከዛ ሴቭ ዘ ወርክ ቡክ ነው መጨረሻ ላይ። ይሄን ደግሞ ለማድረግ እዚህ ጋር ትመጡና የሰራችሁትን ስራ ሴቭ ለማድረግ ፋይል ሴቭ አስ የሚላል ነው። ሴቭ አስ ለመጀመሪያ ጊዜ ከሆነ ሴቭ አስ ከዛው ብሮዝ ትላላችሁ። ብሮዝ ትሉና ሴቭ የምታደርጉበት ያው ማይ ዶክመንት ነው። እዚህ ጋር ደግሞ ሎኬሽን ማለት ነው። እኛ አንደኛ ሎኬሽን፣ ሁለተኛ ፋይል ኔም ማለት ነው። ይሄን ደግሞ ሲምፕል ኤክሴል ፎርማቲንግ ብዬ ስም ሰጣሁት። ከዛ ሴቭ ማለት ነው። ሲምፕል ኤክሴል ፎርማቲንግ ብዬ ሰጣሁት ማለት ነው። ይሄን ዘጋዋለሁ ማለት ነው። ዘግቼ አሁን ልክፈት ብል እዚህ ጋር ስታርት ላይ መጥቼ ዝም ብዬ ሲምፕል ብዬ ጽፍ ያው ሲምፕል ኤክሴል ፎርማቲንግ ብሎ አመጣልኝ። በቀላሉ እንዲህ መክፈት ይችላል ማለት ነው። እንግዲህ ውድ ተመልካቾች ለዛሬ ያስኩት የኤክሴል ትምህርት ይሄን ይመስላል። በቀጣይ ደግሞ ሌላም አቅርብላችኋለሁ። ይህ ቪዲዮ ቫይራል እንዲወጣ የተለያዩ ሶሻል ሚዲያ ላይ ታርጉ ሌሎችም እንዲጠቀሙ ማለት ነው። እኔንም እንዲጠቅመኝና ስራውን የበለጠ እንድሰራ ሰብስክራይብ ማድረጋችሁን እንዲሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። በሌላ አስተማሪና ጠቃሚ ቪዲዮ እስከምንገናኝ ቸርን ሰንብት።